ወይ አዲስ አበባ! አዲስ አበባ አሁን ገና መላእክት ያወጡላትን ስም መስላለች። እኔ የምለው ሕዝባችን ግን አያሳዝንም? ንጉሡንም ሺህ ዓመት ይንገሱ እያለ ጎንበስ ቀና እያለ አሳለፈ። ወታደራዊ መንግስትንም ጓድ እያለ በጭንቅ በመከራ አሳለፈ። ሌላው ኮንፌዴራሊስት በፌዴራሊዝም ስም አስተናገደ። ከአህዳዊ እስከ ኮንፌዴራሊስት ያገላበጡ በአንዱ አስተዳደር ተረጋግቶ ሳይኖር ተረኛው አመለካከቱን አሸክሞ ይሾረዋል። ቅጥረኛ ካድሬ እንደ ትላንቱ ታማኝ አገልጋዮች ትኩስ ድንቻቸውን ወደ ታች ይወረውሩበታል። ይኸውላችሁ ሰሞኑን አዲስ አበባ በልታ እንደጠገበች ነገር የቅቤ ዕቃ ለማስመሰል በቀለምና በመብራት አብዮት እየተመታች ነው። ጎዳናው በመብራት መንደሩ በቀለም ተወጥረዋል። ወይኔ ቀደም ብዬ ቀለም መቀባት በተማርኩ ኖሮ። ዘንድሮ ለቀለም ፋብሪካና ለቀለም ቀቢ ቀን ወጥቶላቸዋል። ምክንያቱም እንደ መደበኛ አስቤዛ ቀለም እና መብራት ጉዳይ ለእያንዳንዱ ቤተሰብ ከወር ወጪው እንዲደመር ሆኗል። አዲስ አበባ ግን አታምርም? በተለይ በኢቲቪ በፋና በአዲስ አበባ ሚዲያ ኔትወርክ ስትታይ ምን አለ የእኛም ኑሮ እንደዚህ ባማረ። ጠቅላያችን እንደው በነካጃቸው በጠን የሚመላለሰውን የመንግስት ሰራተኛ እንደ መብራቱ ቀለሙ ኑሮውን አበሩለት። የምለው ግን ይህ ሁሉ መስራት ከተቻለ ለምን ለሲቪል ሰርቫንቱ ተገቢውን ክፍያ ለመክፈል ወገቤን ራሴን ይላሉ? ግን እንደሚመስለኝ ለእኛ ሲቪል ሰርቫንት የሚገባውን ገንዘብ ወደ ኮሪደር ተወርውሮ እኛን ደግሞ ቀስ በቀስ ወደ ኮሪደሮቹ ለመወርወር ይመስለኛል። የኢኮኖሚ ማሻሻያው ተከትሎ መንግስት የተቀበለው እርዳታና ብድር ግን የት ሄደ? እኔ በግሌ የደረሰኝ መከራና ችግር እንጂ ጭማሪ መሻሻል የለም። እኔ የምለው እኔ ምን እንደምመኝ ልንገራችሁ። መቼም ዲቪ ደርሶኝ ጠቅላያችንና መዋሎቻቸው የሚነግሩንን ኢትዮጵያ ከመቼ መቼ በሄድኩና በደስታ በሐሴት በሙላት ምን ልበላችሁ ምድረ ገነት በገባው እያልኩ እመኛለሁ።